አራተኛ ነጥብ እህታችን ሴት ልጅ ከተወለደች ጀምሮ ጸጉሯን አንድ ጊዜም ሳትላጭ ማሳደግ እንዴት ይታያል? ይቻላል ወይስ አይቻልም? ካልተቻለ አሳድጋው ከሆነስ ምን ማድረግ ነው ያለባት? አሁን ጀዛኩሙላህ ኸይራን ይላል። ያው ከጥያቄ አንፃር ብዙ ጊዜ የሚመጣው ጥያቄ ሴት ልጅ መላጨት ትችላለች አትችልም ነበር። ያው አሁን ደግሞ የመጣው ጥያቄ ያው ተገልብጦ መላጨት ይወጅብባታል ወይ ግዳጅ ነው ወይ ካደገስ እንዴት ነው የሚለው። ለማንኛውም በዛንኛውም ይምጣ ጥያቄው መላጨት አለባት የለባትም ወይንም ደግሞ መላጨት ትችላለች አትቻልም ቢሆንም የሁለቱም ጥያቄ በአንድ ጊዜ መልስ የሚያገኝ ይመስለኛል بإذنillah። روى الترمذي رحمه الله عن سمورة قال قال رسول الله صلى الله عليه وسلم نبي እንዲህ ብለዋል الغلام مرتهن بعاقيقة يذبح له يوم السابع ويسمى ويحلق رأسه። ነብዩ አለይሂ ሰላቱ ወሰላም አንድ ወንድ ልጅ በሚወለድበት ሰዓት ያው ከአቂቃ ጋር የተያያዘ ነው። የሱን ሸፋዓ ለማግኘት የተለያየ ነገር ጥቅሙን ለማግኘት አቂቃ ይወጣለታል። ወንድ ልጅ በተወለደ ጊዜ ሴቷም ለሴቷ አንድ በግ ለወንድ ሁለት ተደርጎ ይወጣላቸዋል እንዲያቅሚቲ ማለት ነው። እዚህ ላይ ሐዲሱ የሚያሳየን ምንድነው? በሰባተኛው ቀን ይታረድለታል፣ ስምም ይወጣለታል፣ ጸጉሩም ይላጫል። ይህ አሁን ወንድ ልጅ ላለ ወለሐዲቱ ሷሐው አልባኒ في صحيح الترمذي ሶሂህ ብለውታል። ለማንኛውም እዚህ ላይ የምንረዳው ደሊሉን على استحباب حلق شعر المولود የወንድ ልጅ ጸጉር እንደሚላጭ ነው። የወንድ ልጅ ጸጉር እንደሚላጭ ነው። ከዚህ የተነሳ ፉቃሃዎች ታላላቅ ፉቃሃዎች ሊቃውንቶች እንትን ያሉበት አለ። ሴት ልጅ ሳትላጫለች ሐዲሱ የሚለው አልጉላም ወንድ ልጅ ነው ያለው፣ ሴት አልተጠቀሰችም። ስለዚህ ወንድ ብቻ ነው ያለው እና ፉቃሃዎች ምን አደረጉ? فذهب المالكية والشافعية إلى أنه يحلق رأسها እሷም ትላጫለች ብለው ወሰዱ። ለምን ሲሏቸው የወንዱ ልጅ እንደሚላጨው ትላጫለች አሉ። ሐናቢላዎች የለም አትላጭም። ለምን? የወንድ ነው የተነገረው፣ የወንድ ነው የተነገረው። ሴት ልጅ ጸጉሯን ታሳድግ በዛው ይቀጥል ነው። ይሄ ነው አስሉ። ባይሆን አንድ የተዘገበ ዘገባ አለ በይሐቅ እየተናገሩ ፋጢማ የልጇን የሐሰንን የሁሰይንን የዘይነብን የኡሙ ኩልثምን ጸጉር ላጭታ መዝና በሱ ልክ ብር አውጥታ ሶድቃለች የሚለው ሐዲሱ ضعيف ነው። ይሄ ضعيف ነው። ስለዚህ ምንድነው የምንለው ማለት ነው? አትላጭም ሴት ልጅ አትላጭም። واحتج الحنابلة بأن الأصل النهي عن حلق شعر المرأة ሴት ልጅ እንዳትላጭም አስሉ ይሄ ነው። ሴት እንዳትላጭ የሚከለከል ሐዲስ አለ። መላጨት የለባትም። ሐታ ራሷ ሐጅ ላይ ምንድነው የምታደርገው? ቀስ እኮ ነው የተወሰነ ነገር ነው የምታሳጥረው እንጂ አትላጭም። ስለዚህ መላጨት የለም። ሕፃኗም አትላጭም። ወንድ ልጅ ላይ ብቻ ነው የሚያጠው። ይሄ ነው ያለው። ይሄ ነው መቀመጥ ያለበት። ያንኛው ሐዲስ ضعيف ነው። صاحب المغني ابن قدامة رحمه الله تعالى من يلال ولا تختلف الرواية في كراهة حلق المرأة رأسها من غير ضرورة يا لا ضرورة ملاጭ السيت لك ህፃንነሽ ትልቅነሽ የሚባል የለም አይቻል። قال أبو موسى الأشعري رضي الله تعالى عنه رضي الله تعالى عنه قال رسول الله صلى الله عليه وسلم سለ ነብይ عليه الصلاة والسلام እንዲህ ብሎ የተናገረበት አለ። ነብዩ عليه الصلاة أنا بريء كما برئ رسول الله صلى الله عليه وسلم أو برئ رسول الله صلى الله عليه وسلم من الصالقة والحالقة والشاقة يوم من بلو يتناقربت الله እኔ ነብዩ አለይሂ ሰላቱ ወሰላም ከጠሩት የጠራሁ ነኝ። ነብዩ አለይሂ ሰላቱ ወሰላም ድምጿን ጮክ አድርጋ ከምታለቅስና ጸጉሯን ከምትላጭ የጠራሁ ነኝ ብለዋል። ሐዲሱ ሙተፈቅ ዐለይህ ነው። ስለዚህ የሚያሳይ ምንድነው? ጸጉር መላጨት ለሐዘን ብቻ ሳይሆን ሴት ልጅ ጸጉሯን መላጨት የለባትም ለዶሩራ ካልሆነ በስተቀር እንጂ የለም። ይሄ የለም። ስለዚህ አስሉ ነህይ ነው። በልጅነቷም ትልቅ መሆና ነህይ ነው አስሉ። በአስሉ ነው የሚቀጥለው። ይሄ ነው ሐዲሱም ደግሞ ወንድ የተናገረው ወንድ ልጅ ይላጫል፣ ሴት ግን አትላጭም የለም ነው። ይሄንን በዚህ ላይ ነው የምንይዘው። ወከذلك ሌሎች ታላላቅ ሊቃውንቶችም ወረወል ኸላል بإسناده عن قتادة عن عكرمة قال نهى النبي صلى الله عليه وسلم أن تحلق المرأة رأسها قال الحسن هي مثلى حسن البصري እንደው ሙስላ ነው ይላሉ። እንደመቆራረጥ ሰውነትን እንደመቆራረጥ እንደዛ ሙስላ ነው የሚለው ኃጢአት ነው። ተግይር ለخلق الله ነው አይቻልም። ሴት ልጅ አትላጭም
ኢላ ሊضሩራ ካልሆነ በስተቀር እንጂ የለም ነው። በዚህ ነው የምትይዙት። ወላሁ አዕለም።